ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ ነዳጅ የሚጠቀሙ ከባድ ተሽከርካሪዎችን ወደ ሀገር ውስጥ ማስገባት አገደች። ጠቅላይ ሚኒስትር አብይ አህመድ ነዳጅ የሚጠቀሙ ከባድ መኪኖችን ከመስከረም 22 2018 ዓ.ም ጀምሮ ማስገባት መከልከሉን አስታወቁ። ጠቅላይ ሚኒስትሩ በሶማሌ ክልል ካሎብ በዓመት 111 ሚሊዮን ሊትር ማምረት የሚችለው የኦጋድ ፈሳሽ የተፈጥሮ ጋዝ ፕሮጀክት በትናንትናው ዕለት ሲመረቅ 1.3 ቢሊዮን ሊትር በዓመት ያመርታል የተባለው የፕሮጀክቱ ሁለተኛ ምዕራፍ ግንባታ አስጀምረዋል። ጠቅላይ ሚኒስትሩ በፕሮጀክቱ ማብሰሪያ ሥነ ሥርዓት ላይ ባደረጉት ንግግር ከዚህ ቀደም በአነስተኛ ተሽከርካሪዎች ላይ ተጥሎ የነበረው እገዳ በከባድ ተሽከርካሪዎች ላይ መጣሉን ገልጸዋል። ታላላቅ መኪና ወይም ትራክ ወደ ኢትዮጵያ ስታስገቡ የነበራችሁ ዜጎች ከዛሬ ጀምሮ ልክ ትናንሽ መኪኖች ከኤሌክትሪክ ውጭ ማስገባት ታግዶ እንደቆየው ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው ብለዋል። ጠቅላይ ሚኒስትር አብይ በአንጻሩ ጋዝ የሚጠቀሙ ከባድ ተሽከርካሪዎችን ለሚያስገቡ ባለሀብቶች ከሆነ ከቀረጥ ነፃ ጨምሮ መንግስታቸው አስተማማኝ ድጋፍ እንደሚያደርግም ተናግረዋል። ጠቅላይ ሚኒስትር አብይ በዚህ ዓመት ውስጥ 2,000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶችን ከነዳጅ ወደ ጋዝ እንቀይራለን ብለዋል። ቢበዛ በአንድ ዓመት ጊዜ ውስጥ 2,000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን። እነዚህ 2,000 አውቶቡሶች ሲቀየሩ በሚቀጥለው ዓመት የትራንስፖርት ዋጋ ቢያንስ በ50 በመቶ እንደሚቀንስም ተናግረዋል። ኢትዮጵያ ከዚህ ቀደም ለግል ጥቅም የሚውሉ ነዳጅ የሚጠቀሙ አውቶሞቢሎችን ወደ ሀገር ውስጥ ማስገባት አግዳለች። ጠቅላይ ሚኒስትሩ በምርቃት ወቅት ባሰሙት ንግግርም የፈሳሽ ጋዝ ፕሮጀክት ለኃይል ማመንጫና ለክሪቶፖት ማይኒንግ ስራዎች አስፈላጊ የሆኑ ግብዓቶችን ጨምሮ የሚያቀርብ መሆኑንም ጠቁመዋል። ጠቅላይ ሚኒስትር አብይ ፕሮጀክቱ የጋዝ ማምረቻ ብቻ ሳይሆን ለማዳበሪያ ማምረቻ ወሳኝ የሆነውን ግብዓት ያቀርባል ብለዋል። ጠቅላይ ሚኒስትሩ በቅርቡ ከዳንጎቴ ድርጅት ጋር ስምምነት ላይ የተደረሱበትን የዩሪያ ማዳበሪያ ፋብሪካ እንዲሁም የነዳጅ ማጣሪያ ፋብሪካ የግንባታ መሰረት ድንጋይ ትናንት መስከረም 22 ቀን 2018 ዓ.ም በሶማሌ ክልል አስቀምጠዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።